በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው የእመቤታችን የቅድስት ድንግል ማርያም በዓላት አንዱ የሆነውን ኅዳር ጽዮን ሲሆን የሚከበረውም ኅዳር 21 ቀን ነው። የበዓሉ አከባበር ጥንተ ታሪኩንና ንግሥተ ሳባ ቀዳማዊ ምኒልክና ከሌሎች ተያያዦች ጉዳዮችን አስመልክተን እንናገራለን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦተ ጽዮን የመፈጸመችው ልዩ ልዩ ታምራትን ለመምናን እያስተማረች በታላቅ ድምቀት የምታከብረው ቅዱሳት መጻሕፍት መሰረት በማድረግ ነው። ሊቀ ነቢያት ሙሴ በደብረ ሲና 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ 10ቱ ቃላት የተጻፈበትን ጽላት ታቦተ ጽዮን ከእግዚአብሔር እጅ ተቀበለ። ታቦተ ጽዮን የሚለው ስያሜ ያገኘችው ጽዮን ተብላ በምትጠራው የእስራኤል ከተማ ስም ነው። ጽዮን ማለት ተጸጋ ተማጸነ ማለት ነው። ክቡር ዳዊት ጽዮንን አምባ መጠጊያ አድርጎ ብዙ ጠላቶችን ተዋግቶ አሸንፎ ድል ተጎናጽፏል። ጽዮን የተባለችው የታላቁ የዳዊት ከተማ የተገፉትን የተበደሉትን ሕዝቦች ሁሉ እውነተኛ ፍርድ ለማግኘት ተሰብስበው የሚሰነብቱባት ከተማ ስለነበረች ነው። ጽላተ ሙሴ በዚያ ስለነበረች በእርሷ ተማጽነው ችግራቸውን ስለሚቃለል ታቦቷ ታቦተ ጽዮን ተብላለች። ዮሐንስ ፍቁረ እግዚእ በራእዩ በሰማይ ያለች የእግዚአብሔር ቤተ መቅደስ ተከፈተች፣ በውስጧ ያለች ታቦት ታየች በማለት የተናገረው ቅዱስ ኤጲፋንዮስ በመጽሐፍ አክሲማሮስ ሲተረጉመው በሥላሴ ጸዳል በሥላሴ ብርሃን የተመላችው ስመ ሥላሴ የተጻፈባት ታቦት በኢየሩሳሌም ሰማያዊት አለች። በዚች ቦታ ላይ ከፍጥረተ ዓለም በፊት ስመ እግዝእትነ ማርያም ተጽፎ ነበር። ቅድመ ዓለም እመቤታችን ቅድስት ድንግል ማርያም ከመፈጠሯ በፊት በአምላክ ሕሊና ታስባ ትኖር ነበር የሚለው መሰረቱ ይህ ነው ብሏል። ታቦተ ጽዮን የምኖርበት ድንኳን ሊቀ ነቢያት ሙሴ እንዲሰራ እግዚአብሔር ነግሮታል። ሊቁ ቅዱስ ኤጲፋኒዎስ ሲናገር ደብተራ ኦሪት በኢየሩሳሌም ሰማያዊት አርአያና ምሳሌ እንዲሰራ እግዚአብሔር አሳይቶታል። ኢየሩሳሌም ሰማያዊት ሁለንተናዋ ከብርሃን የተሰራ ናት። ኢየሩሳሌም ሰማያዊት ቅጽሯ ደብተራ ኦሪት ትመስላለች ይላል። ሕዝቡም ከፈጣሪያቸው ጋር ቃል ኪዳን ገብተው በታቦተ ጽዮን አማካይነት ሲያመሰግኑ ኖረዋል። ታቦተ ጽዮን እግዚአብሔር ለሚያምኑ ሕጉን ትእዛዙን ለሚፈጽሙ ሰዎች ልዩ ልዩ ታምራትን እንደፈጸመች ከቅዱሳት መጻሕፍት እንረዳለን። እስራኤላውያን ሕጉን ሲጠብቁ ትእዛዙን ሲፈጽሙ እግዚአብሔር በታቦተ ጽዮን እያደረ ይረዳቸውና ጠላቶቻቸውን ያደርጉ ነበር። ሕጉን ሲያፈርሱ ደግሞ በጠላቶቻቸው ይሸነፉ ነበር። በዛ ዘመን ኤሊ የሚባል ሊቀ ካህን ነበረ። አፍኔንና ፊናስ የሚባሉ ሁለት ልጆች ነበሩት። ዕድሜው 98 ዓመት ነበር። አፍኔስና ፊናስ የአባታቸው ምክር አቃለው የማይገባ ኃጢአት ሰርተው አምላካቸው እግዚአብሔርን አሳዘኑ። በራሳቸው ፈቃድ ተጉዘው ሕገ እግዚአብሔርን ጣሱ። በሕዝብ ላይ የሚደርሰውን በደል እየጨመረ ሄደ። አፍኔንና ፊናስ እግዚአብሔር በኃጢአታቸው ምክንያት በረድኤት ስለተለያቸው ፍልስጤማውያን በጠላትነት ተነሱባቸው። እስራኤላውያን ከኤሊ ልጆች ጋር ሆነው በአንድነቱ ታቦተ ጽዮንን ይዘው ለጦርነት ወደ ፍልስጤማ ዘመቱ። ጦርነትም ገጥሞ ታላቅ ግድያ ሆነ። በጦርነቱ አፍኔንና ፊናስ ሞቱ። ታቦተ ጽዮን በኢሎፍላውያን እጅ ተማረከች። ሕዝቡም በጦርነት አለቁ። ከጦርነት ያመለጠ አንድም ሰው ወደ ኤሊ ሂዶ እስራኤላውያን ተሸንፈው መሸሻቸውን፣ ሁለቱ ልጆች አፍኔንና ፊናስ መሞታቸውን፣ ታቦተ ጽዮን መማረኳን ነገረው። ኢሎፍላውያን ታቦተ ጽዮንን ማርከው ከወሰዷት በኋላ ዳጎር ከተባለ ጣዖት ቤታቸው አስቀመጧት። በማግስቱ የዳጎን አገልጋዮች መጥተው ቢያዩዋት ዳጎን ከእግዚአብሔር ታቦት ፊት በግንባሩ ተደፍቶ አገኙት። አንስተውም አቁመውት ሄዱና በማግስቱ መጥተው ቢያዩት በግንባር ወድቆ እጆቹ ተለያይተው ጣቶቹም ተቆራርጠው ደቀው በወለሉ ላይ ተበታትነው ነበረ። ታቦተ ጽዮን ግን ምንም ጉዳት ሳይደርስባት ከላይ ሆና አገኟት። አገልጋዮቹ ታቦተ ጽዮንን ያደረገችውን ታምር በማድነቅ ዳጎንን በመናቅ በማቃለል ከዚያ ቀን ጀምሮ ከቦታው ፈጽሞ አይደርሱም። ሕዝቡም በሰውነታቸው ላይ እባጭ እየወጣ ሲገድላቸውና ሌሎች በሚንቀጠቀጥና በሚጥል በሽታ ያያሰቃየችው እህላቸውን ባይጥና እንስሶቻቸውን በበሽታ አለቁባቸው። ታቦተ ጽዮን በኢሎፍላውያን ላይ እንዲያለ ታምር እየፈጸመች በፍልስጤን ሀገር 7 ወር ቆየች። ከ7 ወር በኋላ የኢሎፍላውያን ታቦተ ጽዮን ወደ ሀገሯ ለመመለስ ወርቅ በሳጥን አድርገው በሰረገላ ጭነው በላሞች እያስጎተት ወደ ሀገሯ ሰደዷት። እስራኤላውያን የታቦተ ጽዮን መመለስ በሰሙ ጊዜ በእልልታና በሆታ በዝማሬ ተቀብለው አሚናዳብ ቤት አስገቧት። በዛም 20 ዓመታት ኖራለች። የአሚናዳብ ቤት በታቦተ ጽዮን ምክንያት ተባርኳል። ንጉሠ
ዳዊት ታቦተ ጽዮን ወደ ከተማው በመጣች ጊዜ ከዙፋኑ ተነስቶ እየዘመረ በክብርና በምስጋና ተቀብሏታል። ብዙ መስዋዕትም ተሰውቷል። ታቦተ ጽዮን እስከ ንጉሥ ሰለሞን ዘመን ድረስ በድንኳን በደብተራ ኦሪት ከተቀመጠች በኋላ በንጉሥ ሰለሞን በተሰራ ቤተ መቅደስ ገብታለች። የጌታ ልደት በኋላ ከ1000 ዓመት ዓለም በኢትዮጵያ የነገሰችው ንግሥት ሳባ 3 ስም አላት። በመጽሐፈ ነገሥት ቀዳማዊ ምዕራፍ 10 ቁጥር 1 እስከ 10 እና ሁለተኛ ዜና መዋዕል ምዕራፍ 9 ቁጥር 1 እስከ 8 ላይ ሳባ በማለት ትጠራለች። በንግሥተ ነገሥት ደግሞ በክብረ ነገሥት ደግሞ ማክዳ ትባላለች። ጌታ በመዋዕለ ትምህርቱ ንግሥት አዜብ ብሏታል። አዜብ ማለት ደቡብ ማለት ሲሆን ኢትዮጵያ በድሮ ግዛቷ ለእስራኤል ደቡብ ነበረች። ጌታ ንግሥት አዜብ ያላት ለዚህ ነበረ። ይህን ቃል ከእርሷ በኋላ 1500 ዓመት ቆይታ የተነሱ ኢትዮጵያን ነገሥታት ሳይቀሩ ይጠቀሙበት እንደነበረ የቤተ ክርስቲያን መዛግብት ያስረዳሉ። ንግሥት ሳባ ኢትዮጵያ ነበረች። ስለ ንግሥት ሳባ ኢትዮጵያ የሚያስረዱ የተለያዩ ማስረጃዎች ይገኛሉ። ከጥንታውያን የታሪክ መጽሐፍ መካከል የሚቆጠረው ዮሴፍ ወልደ ኮሪዮን ለዚችው ንግሥት በዚያን ጊዜ ኢትዮጵያን የግብፅ ንግሥት የነበረችው ማለት ነበር የጻፈው። ከላይ ላይ ግብፅ ከጥንት ጀምሮ ኢትዮጵያ ግዛት እንደነበረ የታወቀ ነው። የግብፃውያን ትልቁ ታሪክ መዝገብ የሆነው የፓትርያርኮች ታሪክ እንዲህ ይላል። የታላቁ ሀገር አቢሲኒያ ንግሥት እርሷ ንግሥት ሳባ የምትባል የደቡብ ንግሥት ወደ ዳዊት ልጅ ሰሎሞን መጣች ይላል። ከዚያ በኋላ በዛም በተጨማሪ የኢትዮጵያ ንግሥት ሳባ በተያዙ ልዩ ልዩ አርኪኦሎጂ የከርሰ ምድር ጥናቶች ውጤቶች ተገኝተዋል። ወደ አክሱም ጎራ የንግሥት ሳባ ቤተ መንግስት መጎብኘት ይችላል። ይህ ቤተ መንግስት በአርኪኦሎጂ ጥናት የተገኘ ነው። ንግሥት ሳባ ማናት? የንግሥት ሳባ ትውልድ ቦታ በሰሜን ደንጎሎ ደቡብ ፎካደ በተባለ በሁለት ተራሮች መካከል የሚገኝ ሲሆን ስሙ ጎሎ ማክዳ ይባላል። የንጉሥ ምኒልክ አንደኛ መቃብር አክሱም ከተማ በስተ ምዕራብ 2 ኪሎ ሜትር ርቀት ላይ ይገኛል። በ1906 የደች ልኡካን የአርኪኦሎጂ ጥናት በሚያደርጉበት ወቅት ከምድር ውስጥ ተቀብረው ውስጥ የንጉሥ ምኒልክ አጽም ያገኙ ሲሆን የአክሱም ጽዮን ካህናት በቤተ ክርስቲያን ውስጥ በክብር እንዳያረፉ ይናውቃል። በ13ኛው መቶ ክፍለ ዘመን የነበሩ የአክሱም ንቡረ እድ ይስሐቅ ከተለያዩ ምንጮች ክብረ ነገሥት ሲያዘጋጅ እጅግ ታላቅ ቦታ ከስወጧቸው ታሪኮች መካከል አንዱ የንግሥት ሳባ ታሪክ ነው። ንግሥት ሳባ እግዚአብሔርን በመፍራት በመልካም ሁኔታ ሕዝቧን ታስተዳደር ነበር። በወቅቱ በእስራኤል ላይ ነግሶ የነበረው ሰለሞን ጥበብ በጆሮዋ መስማት ብቻ በቂ ሆኖ ስላላገኘችው በዓይኑ ታይቶ የመረዳት የበለጠ መሆኑን ተገነዘበች። ለንግሥት ሳባ ወደ ኢየሩሳሌም መጓዝ ምክንያት የሆነ ታምሪን የተባለ ነጋዴ ነው። ይህ ነጋዴ በኢየሩሳሌም በሚቆይ ጊዜ ብዙ ጊዜ የሚያሳልፈው የሰሎሞን ስጋዊና መንፈሳዊ ጥበብ በማየት ነበር። ወደ ኢትዮጵያ የመለስበት ጊዜ እየዘረዘረ ለንግሥት ሳባ ይነግራትና ያስረዳት ነበር። ንግሥት ሳባ ከዚያ ነጋዴ በሰማችው ዜና የንጉሥ ሰለሞን ጥበብ ለማየት ጓጓች። በዚህ የተነሳ በታምሪ መሪነት ወደ ኢየሩሳሌም ተጓዘች። እግዚአብሔር መንገዱን አቀናላት። ያለ አንዳች መሰናክል ተጉዛ ኢየሩሳሌም ደረሰች። ለታቦተ ጽዮን ለክብርና ለንጉሥ ሰለሞን ገጸ በረከት አቀረበች። ንጉሥ ሰለሞን እርሷንና ተከታዮችን በጥሩ መስተንግዶ ተቀበላቸው። ንግሥት ሳባ ቤተ መንግስቱን ስርዓቱና ስጋዊ መንፈሳዊ ጥበብን ቀሰመች። በኢየሩሳሌም ቆይታዋ ከንጉሥ ዳዊት ከንጉሥ ቀዳማዊ ምኒልክን ጸነሰች። ወደ ኢትዮጵያ ተመልሳ ልጁ ምኒልክን በዛሬው አስመራ ከተማ አጠገብ እንደወለደች ይነገራል። የቀዳማዊ ምኒልክ ጉዞና የታቦተ ጽዮን መምጣት ቀዳማዊ ምኒልክ ካደገ በኋላ በ12 ዓመቱ ከእናቱ የተሰጠው ሁኔታ ለታቦተ ጽዮንና ለንጉሥ ሰሎሞን እጅ መንሻ ይዞ ወደ ኢየሩሳሌም ተጓዘ። ንግሥት ሳባ ለንጉሥ ሰሎሞን ንጉሥ ወይ ልጄ ሙሴ የጻፋቸውን ሕግጋትና ስርዓት ክህነትን አስተምረ ላክልኝ የሚል መልእክት ልካ ነበረ። ቀዳማዊ ምኒልክ በኢየሩሳሌም ከአባቱ ዘንድ ለ3 ዓመት ያህል ቆይቷል። በዚህ ዘመን መጻሕፍት ሙሴ ሕገ መንግስትን፣ ስርዓትን፣ ክህነትን የዕብራይስጥ ቋንቋን ከሊቀ ካህናቱ ከሳዶቅ ተምሯል። ወደ ኢትዮጵያ ሲመለስ በፈቃደ እግዚአብሔር ታቦተ ጽዮንን ይዞ መጥቷል። ይቺ ታቦት ለ3000 ዓመታት ያህል እስከ ዛሬ ድረስ በኢትዮጵያ በአክሱም ትገኛለች። ንግሥት ሳባ ታቦተ ጽዮን መምጣቷ ስትሰማ ለእግዚአብሔር መስዋዕት አቀረበ። ሰዎችም መርጣ ታቦተ ጽዮን እንዲጠብቁ አድርጋለች። የመንግስቱ ስልጣን በሙሉ ለቀዳማዊ ምኒልክ አስረክባ ከዚህ ዓለም በሞት በተለየች ጊዜ በዛው አክሱም ተቀብራለች። ቦታው እስካሁን ድረስ ንግሥት ሳባ መቃብር እየተባለ ይጠራል። በ13ኛው መቶ ክፍለ ዘመን የነበረ ታሪክ ጸሐፊ አቡሳላህ የአቢሲኒያው በእግዚአብሔር ጣቶች አስርቶ የተጻፉባት 2 ድንጋይ ጽላቶች ያሉባት የቃል ኪዳን ታቦት አለቻቸው ማለት ጽፎ ነበር። በዘመናችን ይህን ታቦተ ፍለጋ ያደረገው ግራሃም ሃንኮክም ዘ ሳይን ኤንድ ዘ ሴል በተሰኘ መጽሐፉ ግን ገልጾታል። እንግሊዛዊ ታሪክ አጥኚ ግራሃም ሃንኮክም መጽሐፉ ነው ዘ ሳይን ኤንድ ዘ ሴል
በአማርኛ ታቦተ ጽዮን ፍለጋ በሚል የተተርጉሞ በማንኛውም የመጽሐፍ መደብር ስለሚገኝ ሁላችሁም ገዝታችሁ ብታነቡት የሚያኮራ ታሪክ ታውቁበት አላችሁ። ታቦተ ጽዮን በአክሱም በኢትዮጵያ ታሪክ ልዩ ስፍራ ከያዙት ቦታዎች ግንባር ቀደም የአክሱም ከተማ ናት። አክሱም በኢትዮጵያ ታሪክና ሃይማኖት እናት ከተማ ስትሆን ከክርስቶስ ልደት በፊት በ2000 ዓመተ ዓለም እንደተቆረቆረች መዛግብት ያስረዳሉ። አክሱም የቤተ ክህነትም ሆነ የቤተ መንግስት ማዕከል በመሆኗ ለብዙ ዘመናት አገልግላለች። በተለይም እግዚአብሔር ለሊቀ ነቢያት ሙሴ የሰጠው ታቦተ ጽዮን መንበር በመሆን ከተማዋ ድንቅ ሁኔታ ያጎናጽፋታል። በዘመነ አዲስ የክርስትና መዲና የስብከት ወንጌል ማዕከል የጳጳስ መንበር ለመሆን መቻሏ በቤተ ክርስቲያን የታሪክ ክፍል ውስጥ እንደ አጥቢያ ኮከብ እንድታበራ አድርጓታል። የአክሱም ከተማ ከ4000 ዓመት ዕድሜ በላይ ያላት ናት። እግዚአብሔር አምላክ ሕዝበ እስራኤል ከግብፅ ባርነት ካወጣቸው በኋላ የአምልኮ ስርዓት ይፈጽም ዘንድ የምስክሩን ድንኳን የቃል ኪዳኑን ታቦትና ለአምልኮ ስርዓቱ ማከናወን የሚያገለግሉ ልዩ ልዩ ንዋየ ቅድሳት እንዲሰሩ በሙሴ በኩል ታዘው ነበር። ቃል ኪዳን ታቦት ውስጥም በእግዚአብሔር ጣት የተጻፉ 10ቱ ቃላት የተጻፉበት የሕጉ ጽላት 40 ዓመት ሙሉ እስራኤላውያን በሲና ምድር በደመና እየመገበና መና እያዘነበ መሶበ ወርቅ አሮን ለክህነት አገልግሎት ስለመረጡ ምስክር የሆነ ለምልማና ፍሬ አፍርታ የተገኘች አሮን በትር ይገኙባታል። እመቤታችን ታቦተ ጽዮን በእመቤታችን በቅድስት ድንግል ማርያም ትመሰላለች። ይህን ለመረዳት ግን ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀድመን ልንረዳ ይገባል። እግዚአብሔር አምላክ ታቦተ ጽዮንን እንዲሰራ ብልሃት፣ ጥበብ፣ ማስተዋል፣ እውቀት ይለይ ዘንድ መንፈሱን ያሳድርበት ከይሁዳ ወገን የሆነ ባስልኤልን መረጠ። እሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት በዝመቱ 2 ክንድ ተኩል ወርዶ 1 ክንድ ተኩል ቁመቱ 1 ክንድ ተኩል እንዲኖራት አድርጎ ታቦት ሰራ። በመቀጠልም በውስጥ በውጭም በጥሩ ወርቅ ለበጣት። ከታቦቷም ዙሪያ የወርቅ አክሊል አደረገ። ካህናት ታቦተ ጽዮን በመሸከም እንዲረዳቸው በአራቱ ማዕዘን በወርቅ የተሰሩ ቀለበቶችና በእነርሱ ውስጥ የሚገቡ 2 መሎጊያዎች ሰራ። ከጥሩ ወርቅም የስርየት መክደኛ በቃል ኪዳን ታቦት ላይ በርዝመቷ በወርዷ ልክ ሰራ። የስርየት መክደኛው እንዲጋረዳት አድርጎም ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ሰራ። በስርየት መክደኛው ግራና ቀኝ አደረጋቸው። እነዚህ በጥሩ ወርቅ የተሰሩ 2ቱ ኪሩቤል ፊታቸው ወደ ስርየት መክደኛ ሆኖ እርስ በርሳቸው የሚታዩ ተደርገው የተሰሩ ናቸው። በዚህም ስርየት መክደኛው በሁለቱ ኪሩቤል መካከል እግዚአብሔር ለሙሴ በገለጠው ሰው በመገለጥ ሰው ከባልንጀራው እንደሚነጋገር ይነጋገሩ ነበር። ለሕዝቡም በደመና አምድ ይታያቸው ነበር። ወደ ትርጓሜው ስንመጣ ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችው የሕጉን ጽላት የጌታ መድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ታቦት ከማይነቅዝ እንጨት መሰራቱ የጌታ እናት ንጽሕናን የሚያመለክት ሲሆን በውስጥም በውጭም በጥሩ ወርቅ በመለበጡ ቅድስናዋ የድንግልናዋ በሌላ በድንግልና በስጋ መሆኗ የሚያስረዳ ነው። ታቦት 4 ሌዋውያን ካህናት ይሸከሟት ዘንድ በግራና በቀኝ በተዘጋጁ 4 የወርቅ የተሰሩ ቀለበቶች ሲኖሯት በእነዚያ ወርቅ ቀለበቶች ውስጥ 2 መሎጊያዎች ይገቡባቸዋል። ታቦተ ጽዮን ለማንቀሳቀስ ሲፈልጉ 4 ካህናት በመሎጊያዎች ይሸከሟታል። ይህ ስርዓት በሰማያት የሚታይ እውነታ ነው። ጌታ መንበር፣ ገጸ ንስር፣ ገጸ ሰብ፣ ገጸ ላም፣ ገጸ አንበሳ ያላቸው 4ቱ እንስሳት ይሸከሙታል። እንዲሁም ለአማናዊት ታቦት ቅድስት ድንግል ማርያም የምስራች የሚናገር ሰላም የሚያወራ መልካም ወሬ መድኃኒት የሚያወሩ ጽዮንን አምላክሽ ነግሷል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ ናቸው የተባለ የእሷ የጌታ ስም ተሸክሞ የሚሰብኩ ወንጌላውያን አሏት። የስርየት መክደኛው ያታቹ መቀመጫ ንጹሕ እንስት፣ አላዩ መክደኛው ንጹሕ አበው፣ ግራና ቀኙ የወላጆቿ የሐና የኢያቄም ምሳሌ ነው። እርሱ በክንፎቻቸው የጋረዱት ኪሩቤል የጠባቂ መልአክ ቅዱስ ሚካኤልና የአብሳሪ መልአክ ቅዱስ ገብርኤል ምሳሌዎች ናቸው። ስርየት መክደኛው ስርየቱ የሚፈጸምበት ስፍራ ነው። ነገር ግን እውነታው ስንመለከት በዚህ ቦታ ምንም አይነት መስዋዕት ሲቀርብ እንዳልነበር እንረዳለን። ይህም በየጊዜው አማናዊ መስዋዕት ገና እንዳልተሰዋ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የሚገልጥበት ቦታ ነው። ከእርሱ ውጭ ሌላ ነገር በዚህ ላይ ማረፍ የለበትም። ይህም በራሱ የመሰጠት አንድ ማስተዋል ነው። እግዚአብሔር አምላክ አዳም የገባውን ቃል ኪዳን ሊፈጽም ሰው በሆነ ጊዜ ራሱን መስዋዕት አድርጎ የሚቀርብበት ልዩ ስፍራ እንዳለ ይመለክታልና፣ ስለዚህ ይህ ስፍራ ለዚህ እንደተጠበቀ ወይም በዚህ ምሳሌ አማናዊ መስዋዕት የሚቀርብበት ስፍራ እንደሚያስፈልግ የሚያሳስብ ነው። ይህ እንደሆነ ለማመልከት ሲባል ለኃጢአት የቀረበ መስዋዕት ከታረደ በኋላ ካህኑ ደሙን በጣቱ በመንከር 7 ጊዜ ስርየት መክደኛ አንጻር በመገኛ ድንኳኑ ውስጥ ይረጨው ነበር። ነገር ግን ከዚያ ስርየት መክደኛው ላይ አያርፍም ነበር። ምክንያቱም በዚህ ስፍራ መቅረት ያለበት መስዋዕት መለኮት የተዋህደው ነፍስ ግን የተለየ ጌታ ኢየሱስ ክርስቶስ ክቡር ስጋውና ቅዱስ ደሙ ነው።
ከይህ ስርየት መክደኛው ሌላኛው ለእኛ የሚያስተላልፈው መልእክት አለው። መልእክቱ በአማናዊት መስዋዕት መቅረቡ እንደማይቀር እና መስዋዕቱ የሚቀርብበት ስፍራ በቅድስተ ቅዱሳን ውስጥ ነው። እግዚአብሔር በምሕረቱ የሚገለጥበት በጸጋ ዙፋን በጽላቱ ላይ መሆኑን እንዳለበት ነው። በዚህ እግዚአብሔር አምላክ በነቢዩ ሚልክያስ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በየስፍራው ስሜ ዕጣን ያጠናሉ፣ ሕዝቡም ንጹሕ ቁርባን ያቀርባሉ እንዳለ የስርየት መክደኛው በዓለም ዙሪያ ላላቸው አንዲት ቅድስት ቤተክርስቲያን ምስጢር ቁርባን ለምትፈጽመው ጽላት ወይም ታቦት ምሳሌ መሆኑን ያሳያል። በአዲስ ኪዳን ጽላቱ ታቦት የሚያርፍበት ስፍራ መንበር ተብሎ ሲጠራ እግዚአብሔር ስም የተጻፉ እና ቅዱስ ሥጋው ክቡር ደሙ የሚፈተትበት ደግሞ ጽላት ወይም ታቦት ወይም መሠዊያ ተብሎ ይጠራል። የስርየት መክደኛው የታቦቱ አናት ላይ መሆኑ ቅዱስ ኤፍሬም የእኛ ሥጋ ለነሳውና መልክ መስለህ ለእኛ ለሰጠን ለአንተ ክብር ምስጋና ይሁን፣ ከእኛ በሆነው ሥጋ በኩል እጅግ በዛ ያንተ ስጦታ ተቀበል ብሎ እንዳመሰገነ እግዚአብሔር ቃል ከቅድስት ድንግል ማርያም ተወልዶ ራሱን መስዋዕት አድርጎ ማቅረቡ ያሳየናል። የስርየት መክደኛው የሚጋርዱት በጥሩ ወርቅ የተሰሩ ኪሩቤል ምስሎች አማኔ መስዋዕት በሚሰዋበት ጊዜ በዙሪያው ረበው የሚታዩ መላእክት ምሳሌዎች ናቸው። ይህ ለማስገንዘብ ቅድስት ቤተ ክርስቲያን በመንበሩ በታቦቱ ላይ ምስለ ፍቁር ወልዳ እንዲቀመጥ ታዛለች። ምስለ ፍቁር ወልዳ ላስተዋለው ሰው በትክክል የታቦተ ጽዮን መንፈሳዊ ትርጉም ይረዳል። ይህ ድንቅ የሆነ መንፈሳዊ ትርጉም ይበልጥ መረዳት አንድ ምሳሌ የሚሆን እውነታ እንመልከት። ንጉሥ ዳዊት እግዚአብሔር ቃል ኪዳን ታቦት ከአቢዳር ቤት ወደ ጽዮን ከተማ ባስመጣ ጊዜ በታቦተ ጽዮን ፊት ለእግዚአብሔር ሙሉ ኃይል በደስታ እየዘለለ መንፈሳዊ መዝሙር አቅርቦ ነበር። ይህ አይነት ተመሳሳይ ድርጊት በአዲስ ኪዳን ተፈጽሟል። እመቤታችን ቅድስት ድንግል ማርያም ቅድስት ኤልሳቤጥ በተሳለማች ጊዜ የ6 ወር ጽንስ የነበረው ቅዱስ ዮሐንስ መጥምቅ ጌታ እናት ሰላምታ ድምፅ በሰማ ጊዜ እንደ አባቱ እንደ ዳዊት ከማኅፀን ውስጥ ሳለ በደስታ ዘሏል። ቅዱስ ዳዊት በታቦተ ጽዮን ፊት እንዲያደስ መሰኘቱ ለአምላኩ ምስጋና ቅን የመቀኘት ለሰው ልጆች ሁሉ የመዳናቸው ምክንያት የሆነች ቅድስት ድንግል ማርያምና ኢየሱስ ክርስቶስ በታቦተ ጽዮን በኩል በማየቱ ነበር። ቅዱሳን የቤተክርስቲያን አባቶችን እውነታ ይናገሩታል። ለምሳሌ ቅዱስ ኤፍሬም ከአዳም ጎን በተገኘች አንዲት አጥንት ምክንያት ሰይጣን ከአዳም ማስተዋልን አራቀ። ነገር ግን ከእርሱ አብራክ በተገኘ በቅድስት ማርያም ምክንያት በእርሱ ላይ ሰልጥኖ የነበረው ሰይጣን እንደ ዳጎን ተሰባብሮ ወደቀ። ታቦተ ጽዮን በተባለች በቅድስት ማርያም ማኅፀን ውስጥ ባደረው በጌታ መድኃኒታችን ኢየሱስ ክርስቶስ የድል አዋጅ ታወጀ። በቃል ኪዳኑም ታቦት ስርየት ጎዳጎ ተሰባብሮ እንደተገኘ እንዲሁ ክፉ ሰይጣን በታመኑበት ፊት ድል ተነሳ። እግዚአብሔር በቃል ኪዳኑ ታቦት ኃይል በመገለጥ ዳጎን ሰባብሮ እንደጣለው እንዲሁ እግዚአብሔር ቃል ከቅድስት ድንግል ማርያም በሥጋ መወለድ በኃጢአት ምክንያት በእኛ ላይ ሰልጥኖ የነበረው ሰይጣን ድል ነሳ ነው ሲል ቅዱስ ጆሮም ደግሞም ቅድስት ድንግል ማርያም ቅድስትና ንጽሕት ነበረች። በቃል ኪዳኑ ታቦት ውስጥ የሕጉ ጽላት ብቻ እንደነበረ እንዲሁም እሷም በሕሊናዋ ከእግዚአብሔር ዘንድ ሕግ ውጭ ሌላ ምንም ሐሳብ አልነበራት። ቅድስት ድንግል ማርያም በውስጥ በውጭም ነውር የሌለባት ንጽሕት ናት። እንደ ቃል ኪዳን ታቦት በውስጥም በውጭም በቅድስና የተጌጠች ሕጉንም ጠብቃ የተገኘ የክርስቶስ ሙሽራ ናት። በቃል ኪዳን ታቦት ውስጥ ከሕጉ ጽላት ውጭ ሌላ ምንም ነገር እንደሌለ እንዲሁ አንቺም ቅድስት ነሽ፣ በሕሊናሽ ምንም ነውር የሌለብሽ ቅድስት ነሽ ብሎ ሲያመሰግናት የእስክንድርያው ዲዮናስዮስ ደግሞ ጌታ መድኃኒታችን ኢየሱስ ክርስቶስ ካህን ይሆን ዘንድ በሰው እንዳልተመረጠ እንዲሁ ቅድስት ማርያም የጌታ ማደሪያ ትሆን ዘንድ እግዚአብሔር የተመረጠችና በመንፈስ ቅዱስ ለእርሱ ማደሪያ የተዘጋጀች ናት። የመለኮት ማደሪያ ቅድስት ድንግል ማርያም እግዚአብሔር የከተመባት ከተማ ሁሉ ትኖር ነበር፣ ለዘላለሙ እግዚአብሔር ታትማለች በማለት እርሷም ይመሰክራል። አዳም ድህነቱ ከሴት ወገን በሆነች በቅድስት ማርያም በኩል እንደሆነ ተረድቶ ለሚስቱ ሔዋን ብሎ ስም እንደሰጣት እንዲሁ ንጉሥ ዳዊት በቅድስት ድንግል ማርያም በኩል እንደሚድን በመረዳት አምባ መጠጊያ ነች ሲላት ጽዮን ብሎ ለድንግል ስያሜ እንዲሰጣት በመዝሙራት ማስተዋል እንችላለን። ጽዮን የንጉሥ ዳዊት ተራራ ከተማ ስትሆን ስሟ ትርጓሜ አምባ መጠጊያ ማለት ነው። ይህ ይዘው ብዙዎች ነቢያት ስለ ድንግል ሲናገሩ ጽዮን የሚለውን ስም ተጠቅመዋል። ነቢያት ስለ ቅድስት ድንግል ማርያም ሲናገሩ ጽዮን የሚለውን ስም እንደተጠቀሙ ወደ ብሉይ ኪዳን ስንገባ በአዲስ ኪዳን ብቻ ስለ ጽዮን የተጻፉ በማንሳት ማረጋገጥ እንችላለን። ለምሳሌ ነቢዩ ኢሳይያስ ከአይሁድ ወገን የሆነ የራሳቸው ስርየትና ሕግ ለማቆም ሲል በክርስቶስ ከማመን ስለተመለሱ ሲጽፍ እነሆ በጽዮን እንቅፋትና ድንጋይ ማሰናከያ ዓለት አኖራለሁ። ቅዱስ ጳውሎስ ይህን ስለ ክርስቶስ ነገር ነው
ስለ ክርስቶስ የተነገረ ነው በማለት ላይ ጠቅሶት እናገኛል። ስለዚህም ነቢዩ ኢሳይያስና ቅዱስ ጳውሎስ ጽዮን ያሏት ቅድስት ድንግል ማርያም እንደሆነ በዚህ ቃል መረዳት እንችላለን። የማሰናከያ ዓለት የተባለው ክርስቶስ እንደሆነ እነሆ የብዙ ልብ ሐሳብ ይገልጽ ዘንድ ይህን ለእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳቸው የሚቃወሙት ምልክት ሾሞ ተብሎ ተጽፏል። ስለዚህ የማሰናከያ ዓለት የተባለው ክርስቶስ ጸንሳ የወለደች ቅድስት ድንግል ማርያም ጽዮን መባሏ በዚህ ጥቅሶች ማረጋገጥ እንችላለን። ነቢዩ ዳዊት ኢሳይያስ ጽዮን ተሰኘች የሙሴ ጽላት ካህኑ በሚያቀርበው መስዋዕት አማካኝነት አፋዊ ድነት እንደተደረገ ከእመቤታችን ከተወለደ አማኑኤል ድነት እንደሚፈጸምልን መድኃኒት ከጽዮን ይወጣል ከያዕቆብ ኃጢአትን ያስወግዳል በማለት ስለ ክርስቶስ ትንቢት ተናግሯል። ይህ ቅዱስ ጳውሎስ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰጥቶት ላይ ተጠቅሞታል። በዚህም ቦታ ጽዮን ያሏት ቅድስት ድንግል ማርያም መሆኑን ማስተዋል እንችላለን። ምክንያቱም እርሱ ከእርሷ እንጂ ከሌላ አልተወለደምና። ነገር ግን መድኃኒት የተባለው ጌታ መድኃኒታችን ኢየሱስ ክርስቶስ ስለመሆኑ መልአኩ እንዲህ አላቸው፣ እነሆ ታላቅ ደስታ የምስራች እነግራችኋለሁ፣ በዳዊት ከተማ መድኃኒት እርሱ ክርስቶስ ተወለደ በማለት ተገልጿል። ከዚያ በተጨማሪ ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ እናት ደግሞ ቅድስት ድንግል ማርያም መሆኗን ማንም የማይክደው ሀቅ ነው። ስለዚህም ነቢያቱ መድኃኒት ከጽዮን ይወጣል ሲሉ ጌታ መድኃኒታችን ኢየሱስ ክርስቶስ ጽዮን ከተባለችው ከቅድስት ድንግል ማርያም ይወለዳል ማለታቸው እንደሆነ ግልጽ ነው። ምክንያቱም ምንም እንኳ ቅዱስ ዳዊትና ሌሎች ነቢያት ስለ ቅድስት ድንግል ማርያም ምስልምን ለመናገር ሲሉ ጽዮን የሚለውን ስም አብዝተው ይጠቀሙ እንጂ አልፎ አልፎ ግን ጽዮን በማለት ስለ ከተማዋ ተናግረዋል እናገኛለን። ለምሳሌ ሚልክያስ ስለዚህ በእናንተ ምክንያት ጽዮን ትታረሳለች ይላል። ይህ በቀጥታ ስለ ጽዮን ከተማ የተነገረ ነው። ቅዱስ ጳውሎስ ስለ ጌታችን መናገር ሲፈልግ ስለ እርሱ የሚናገሩትን ብቻ መርጦ እንደተጠቀመ እንመለከታለን። እኛም እንዲሁ ለቅድስት ድንግል ማርያም የተነገሩትን አስተውለልን ላያቸው ይጠበቃል። ምክንያቱም አንዳንድ ለቤተ ክርስቲያን አንዳንድ ለቅድስት ድንግል ማርያም ያልተጻፉ ነገር ግን ጽዮን የሚለውን ስም ተይዘው የሚገኙ የመጽሐፍ ቅዱስ መንባብ አሉና ቢሆንም ስለ ታቦተ ጽዮን የተጻፉ ገቢረ ተአምራት ሁሉ እግዚአብሔር ቃል ከእመቤታችን ከቅድስት ድንግል ማርያም ተወልዶ ለፈጸማችሁ ታላቅ የድነት ስራዎች ምሳሌዎች ናቸው። በዚህ መሰረት ቅድስት ቤተ ክርስቲያን በብሉይ ኪዳን በታቦተ ጽዮን የተፈጸሙ ገቢረ ተአምራት ለድንግል ማርያም ለጌታ መድኃኒታችን ኢየሱስ ክርስቶስ በመስጠት ተርጉማ ለልጆቿ ታስተምራለች። በኅዳር 21 ቀን በታቦተ ጽዮን የተፈጸሙ ታላቅ ተአምራት የሚታሰቡበት ቀን ነው። በዚህ ቀን ቅድስት ቤተ ክርስቲያናችን በታቦተ ጽዮን የሚፈጸሙ ታላቅ ታምራትን እግዚአብሔር ቃል ከቅድስት ድንግል ማርያም በስጋዋ መወለድ ከፈጸማቸው ታላቅ የድነት ስራዎች ጋር በማነጻጸር በድነታችን ውስጥ የእመቤታችን ቅድስት ድንግል ማርያም ድርሻ ምን እንደሆነ ትገለጻለች። ለምሳሌ ታቦተ ጽዮን የተሸከሙ ካህናት እግራቸው ዮርዳኖስ ባህር በመንካቱ ባህር ለሁለት እንደተከፈለ እንዲሁ ጌታ ወልድ መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋ ተወልዶ ጥምቀት በራሱ ጥምቀት መመስረት ከሰይጣን ባርነት ወደ እግዚአብሔር ልጅነት እንዳሸጋገረን እናወሳለን። ፍልስጤማውያን ከእስራኤል ጋር ውጊያ በገጠሙ ወቅት ታቦተ ጽዮን ማርከዋት ጉዳጎን በሚባል ቤተ ጣዖት ውስጥ አኑረውት ነበር። ነገር ግን ታቦቷ ዳጎን በፊቱ ሰባብራ እንደጣለችው እንዲሁ ከቅድስት ድንግል ማርያም በተወለደ በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ ሰልጥኖ የነበረው ሰይጣን ድል መንሳቱን እናስታውሳለን። በዚህ መልክ ቅድስት ቤተክርስቲያን መንጎቹን ስለ ቅድስት ድንግል ማርያም ስለ ልጇ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም በእርሱ ስለተገለጠና ሰማያዊ አገልግሎት ስርየት ስለ ታቦት ጥቅም አገልግሎት ታቦት ጽዮንና ቅድስት ድንግል ማርያም በማነጻጸር በሰፊው እንደምታስተምር መረዳት እንችላለን። እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም ረድኤትና በረከት ያሳትፈን። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት በእኛ ላይ ለዘላለሙ ጸንቶ ይኑር አሜን።